ሰላም ውዶቼ እንዴት ናችሁ? ወይ ዳንኛ አልሐምዱሊላህ። ዛሬ ሰላም ውዶቼ እንዴት ናችሁ? ዛሬ ከፊሊፒን ጓደኛዬ ጋር ሾፒንግ ወጣን። በቃ ሰዓት እንደደበረን አየች መሰለኝ ወዳላችንና ሂድ የፈለጋችሁትን ገዝታችሁ ተመለሱ ነው አለችንና በዛ 50 ብር 100 ብር ጨምረንበት 50 ብር አጥፍተን ጅጣል ወሲም ምን የገዛነው እኛ ከምሰሪ ያልምናውቀው ዋጋ ፕራይሶችን ያሳያችሁ። የተለያዩ ሻምፖዎች አሉ፣ በአምስት ብር ከምናምን አሉ፣ ቅባቶች አሉ፣ ፓውደሮች አሉ። በቃ ቤት ጸጉር ይሄ ማለስለሻ ይሄንን መረጥኩኝ። ሻምፖዎች ዋጋው በጣም ርካሽ ይሄ ነው። ደግሞ ሽቶ ነው። ስለዚህ ሽቶ ፕራይስ 11 ብር ከምናምን ነው። ይሄ የጆሮ ማጽጃው ያው ከ75 ዋጋው 5 ብር ያው ኮርስ አስሊ አይደለም ኦሪጂናል አይደለም፣ ግን ብስኩቱን እንደ አቅሙ ነገር ዞር ነው ባለው በመጠኑ ደቂቃ ነው ጊዜን አጥር ያክለፍልሽ ማለት ነው። በ5 ደቂቃ ሻምፖዎች ሁሉ አሉ፣ የተለያዩ ሻምፖዎች አሉ። እንደገና ይሄንን ደግሞ ፒክ ሻምፖ በጣም ነው የምወደው፣ በጣም ነው የምወደው ነው። ኮፊ ሜት በጣም ነው ሾልደር የምወደው። ፓንቲ ግን ምናምን አለን ሴትዮዋ ነው የምትገዛለን ሰው እነዚህ ስናካቸው ምናምናቸውን ገዛዝተን ይዘን ወደ ላይ ወጣ እና ሁሉም ነገር ነው ያለበት። በዚህ መልኩ የህፃን መጫወቻ እስከ አዋቂ ድረስ እያየን ከግሮሰሪ ሀታ ሱቅ በዚህ አጋጣሚ እያንዳንዱ ይባላል የሚገኘው ሁሉም ነው። ነገር በቃ ቤታችን ውስጥ ነው። ሁሉም አይነት ያለበት ነው። ሁሉም ቤት ውስጥ ነገር ነው። ይሄ ከኪችን መኝታ ቤት ከሳላ እስከ ጓዳ ከጓዳ እስከ ምናምን እያንዳንዱ የሚያስፈልገን ነገር የህፃን መጫወቻ ያለ የህፃን ልብስ የትልቅ ጫማ ፊሊፒን ጓደኛዬ ሁሉም ነገር የሚገኝበት መጎብኘት የምትፈልጉ ይሄንን ሁለት ካላችሁ ይሄንን ሎሽን ነው ኮሜንት ላይ ያሳውተው። ምንም አይሎቼ እኔ የምጠቀመው ትክክለኛ አይደለም። ልክ የሙጀማ እንዳለው አቡ ካምሳር ያህል ይሄ ልክ እንደዛ ነው። 11 ብር እና 5 ብር ከምናምን ነው ሂሳቡ። እነዚህ ጫማዎቹ እየጀረበችው ነው። ሽታው ያበደ ነው። ወላሂ በጣም ጫማዎች አሉ ምናምን። ይሄ ደግሞ የጆሮ ማጽጃ የፊሊፒን ነው። የአራት ዓመት ልጅ አለ 3 ገዛላት ብላ ቀን አንድ ስጦታ ልግዛላት ብዬ አንድ ፒንክ ከለር ሴት ስለሆነች ቡክሴን እንደቀጠለ ነው። ይሄ ገዛውላት ለህፃኗ ለአረቧ ልጅ ደግሞ መጫወቻ ሀዲያ ስጦታ እኔ ሱቁ በጣም ትልቅ ምናምን ጫማ ደግሞ ለእኔ ገዛነ። መቼ ዞሮ 50 ብር ሰጣ። ዳብል አድርገን አጥፍተን በቀላሉ መጣን። እዚህ ጋር ደግሞ ልብስ ለልጇ እያየች ነውና በቃ እኔ እንደው እኔ ምንድነው ሱቅ ሲሄድ ደስ የሚለኝ በቃ የምገዛውን ነገር በቃ ጨርሰን ወጣን። እዚህ ጋር ውጭ ነው ሹቅ መግዛት ነው የፈለግን እንጂ ነበር። ማልፈልገው ነገር እያየሁ የተባልነው የሱቁን አይመቸኝም። በጣም ያለሽልሽኝና ፎቶ ማንስቼዋለሁ። እሷ ደግሞ አልበሲ ማየት ይባላል። መጣል በኋላ እሱን ፈልገን አገኘን። ወይስ እንዲያው እንዴት ነው? ሴትዮዋ ተዝናንባለች ማለች እሷም ይሄንን አቦለድ በጣም ነው የምወደው። በጣም ዛህማ ነበረ። እሱን መኪና ውስጥ ያስኩኝ ገባን። እላቸዋለሁ። ሙዚቃ 11 እንደ ብር ፊሊፒን አንዴ ወደ ብዙ ብዙ ፍሬ ነው ያለው የከፈትነ ማለት ነው። በቃ ይሄን ያርገን ቤታችን ደረስነ። ባይ ማለት ነው። ከዛውንም መዞር እንደቀጠለ ነው። እኔ የምወደውን እስካፌን ነው፣ ግን ሴትዮዋ ነው የምትገዛለና ሰው ስለነበረን አልገዛኝ። 11 ብር ከ50 ነው፣ ግን 28 ብር እኮ ነው ሱፐር ማርኬት ላይ የሚሸጠው ማለት ነው። እነዚህ ስናክ ናቸው ሁሉ። ከዛ አይተን ጨርሰን ታችኛውን በቃ እንደዚህ በቃ የተንጫጫነ እየሮጥን ምን እያልን ልክ እንደ ህፃን። ከዛ ወደ ሁለተኛው ፍሎር ወደ ሰከንድ ፍሎር ወጣነ። አበቦች ያምራሉ። ከላይ ደግሞ ያለው ምንድነው የመጫወቻ ልብስ የትልቅ የህፃን አለ። በቃ የሌለም ጫማዎቹ ለምናምን አሉ። ምናልባት እናንተ ከዛ ከፈለጋችሁ ጫማዎች አሉ። ሰው ሄዳችሁ ማየት የምትፈልጉ ከሆነ በጣም ትልቅ ነው። ዛና ብላችሁ ምናምን ትመለሱበታላችሁ ውዶች። ድምጻችን እንደማይገባ ተስፋ አደርጋለሁ። ለምን እንደፈለግን እያወራን ምናምን ነበረና እኔ አሁን ደግሞ ሪኮርድ እያደረግኩት ነው እንዴት እያሳለፍን እንደነበረው። የኔ ውድ ልጅ አለቻት የ4 ዓመት ልጅ እና ይሄንን ከላይ ልክ እንደወጣን መጀመሪያ ያገኘነ የህፃን ልጅ መጫወቻ ነው እና የኛ ደግሞ የሴትዮዋ የ1 ዓመት ከ5 ወር ልጅ ስለነበረች አተኝ ሰው ለሷ ስጦታ ሰርፕራይዝ እናደርጋት በምታለቅስ ሰዓት ተባብለን ተነጋግረን ሹፌሩም ተቀላቀለን ማለት ነው። ሹፌሩም መጣ። እሱም ገዛለት ሁለት ገዛላት። እኔ 2 ገዛውላት። ፊሊፒኖ 1 ገዛችላት። ለምን ስላለና ምን ይሰራል ብላ ማለት ነው። እንቅልፌ መጣለኝ ማለት ነው።
ለማንኛውም ይሄንን ነገር ዛሬ ቀርጬ ማድረስ ስላለብኝ ነው ወዶቼ። ይሄንን ይመስላል። አየን ሁሉም ተመሳሳይ ነው። ከዛ ተነጋገርነ ደግሞ አንድ አይነት ሁላችንም ደግሞ እንዳንገዛ ማለት ነው። የተለያየ ሰው እኔም ወደው ምናምን አጥቼ በቃ ያኔ ዝም ብዬ ባዶ እጄን ከሚሄድ ምናምን ብዬ ዝም ብዬ የሆነ ነገር ገዛውላት። ያው ህንዱ ሹፌራችንም የሆነ ነገር ገዛላተኝ። ከዛ በኋላ ያው መፈለጋው እንደቀጠለ ነው። ብቻ ያለ ጤፍ ሹሃዲያ